ለዛሬ በእንስላል የተጠበሰ አሳ አብረን እናዘጋጅ። እንግዲህ እዚህ ጋር ይሄ እንስላሉን ፈጭቼው ነው። ነጭ ሽንኩርት፣ ጨውና ዝንጅብል አለበት ውስጡ ማለት ነው። እንስላሉን አሳው ላይ ቀባዋለሁ በደንብ። እንግዲህ እንስላል እንደነገርኳችሁ ከዚህ ቀደም ፖስት ባደረኩት ቪዲዮ ላይ በጣም ብዙ ጥቅሞች አሉት ለጤና። አሁን ደግሞ ከአሳ ጋር ቀላቅለን ስንሰራ ጣዕሙ ለየት ያለ ሆኖ እናገኛለን። ለአሳ ማባያው ሶስ ነው የምሰራው። ሽንኩርቱን ጨምራለሁ። ባሮ ሽንኩርት፣ ዘይትን አደርጋለሁ። ቲማቲም፣ ነጭ ሽንኩርት፣ ጨው። እንደምታዩት እዚህ ጋር የእንስላል ቅጠል አለ። እሱን እጨምራለሁ። አሁን የእንስላሉን ቃና በተወሰነ መልኩ እንዲይዝልን ከድኜ አበስለዋለሁ። ቃናውን ከወሰደ በኋላ አወጣዋለሁ። እንደ በርበሬ ትንሽ ለግለግ እንዲያደርግልኝ የበቆሎ ዱቄት ጨምርበታለሁ። ዘይቴን አደርጋለሁ። መጥበሻ ይግሯል። አሳውን እንደዚህ ዱቄቱ ላይ እናደርገዋለን። እንደዚህ ምንጭው መልክ ይዞልኛል። ቅድም ያዘጋጀሁትን ሶስ እዚህ ጨምርበታለሁ። እንግዲህ ከእንስላል ጋር የተጠበሰው አሳ ይህንን ይመስላል። በየቤታችሁ ሞክሩት።